በ5 ዓመቱ አባቱ ሞተ። በ16 ዓመቱ ትምህርቱን አቋረጠ። በ17 ዓመቱ 4 ስራዎች አጥቷል። በ18 ዓመቱ አገባ። ከ18 እስከ 22 ዓመቱ ባለው ጊዜ ውስጥ ውትድርና አገልግሎት ውስጥ ተመዝግቧል። ከዚያ የባቡር አገልግሎት ሰርቷል። በዚህም አልተሳካም። ለህግ ፋክልቲ አመልክቶ ማመልከቻ ውድቅ ተደርጓል። የኢንሹራንስ ኩባንያ ሻጭ ሆኖ እንደገና አልተሳካም። በ19 ዓመቱ አባት ሆነ። በ20 ዓመቱ ሚስቱ ትታው ልጃቸውን ወሰደችበት እና ትንሽ ካፌ ውስጥ ሳህን አጣቢ ሆነ። ሴት ልጁን ከሚስቱ ለመውሰድ ያደረገው ሙከራ አልተሳካም። እናም በመጨረሻ ሚስቱን ወደ ቤት እንድትመለስ አሳመነ። በ65 ዓመቱ የጡረታ ዕድሜ ላይ ለመድረስ ለጡረታ ተላከ። በጡረታ የመጀመሪያው ቀን ከመንግስት $105 ቼክ ተቀበለ። ከዚህ በኋላ መኖር እንደማይገባው ስላየ ራሱን ለማጥፋት ወሰነ። ምክንያቱም ብዙ ርቀቶችን አስተናግዷል። የመጨረሻ ቃሉን ሊጽፍ ከዛ ስር ተቀምጦ ነው። ነገር ግን ህይወቱ ያከናወናቸውን ነገሮች መጻፍ ጀመረ እና ጥሩ የሆነ አንድ ነገር እንዳለ አወቀ። እሱም ምግብ ማብሰል። $95 ተበድሮ ድንችና ዶሮ ገዛ። በራሱ የፈጠራ ዘዴ ተጠቅሞ ከቤት ወደ ቤት ሄዶ ለኬንታኪ ጎረቤቶች 88 ዓመቱ የኬንታኪ ብስል ዶሮ KFC ግዛት መስራች ቢሊዮነር ሆነ። ትዕግስት አሰፋ በዓለም አቀፉ የድንቃድንቅ መዝገብ እውቅና ተሰጣት። በለንደን ማራቶን ክብረ ወሰን በመስበር ያሸነፈችው አትሌት ትዕግስት አሰፋ ከዓለም አቀፉ የድንቃድንቅ መዝገብ ወርልድ ጊኒስ ቡክ ኦፍ ሪከርድ እውቅና ተሰጥቷታል። በሴት አሯሯጮች ብቻ ወይም ወንድ አሯሯጮች በሌሉበት በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው ማራቶን ትዕግስት 2 ሰዓት ከ15 ደቂቃ ከ50 ሰኮንድ በመግባት አዲስ ክብረ ወሰን አስመዝግቧል። ሜክሲኮ ከአሜሪካ ጋር ከምትጋራቸው ወንዞች ለአሜሪካ የሚደርሳትን የውሃ መጠን በፍጥነት ለመጨመር ተስማምታለች። ይህ ካልሆነ ግን የትራምፕ አስተዳደር በሜክሲኮ ላይ ታሪፍና ሌሎች ማዕቀቦች እንደሚጥል አስጠንቅቋል። የውሃ መጨመር ስምምነቱ ሁለቱ ሀገራት በተናጠል ባወጡት መግለጫ ይፋ አድርገዋል። በሁለቱ ሀገራት መካከል የውሃ ስምምነት የተፈጸመው እንደ አውሮፓውያኑ አቆጣጠር በ1944 ሲሆን የሜክሲኮ የውሃ አቅርቦት ከስምምነቱ በታች እንደነበር ተጠቅሷል። ይህም ፕሬዝዳንት ትራምፕ በማስቆጣቱ በወሩ መጀመሪያ ላይ ሜክሲኮ ግዴታዋን የማትወጣ ከሆነ የተለያዩ ታሪፎችን እና ማዕቀቦች እንደሚጣሉባት ለማስፈራራት ምክንያት ሆኗቸዋል። የሜክሲኮ ፕሬዝዳንት ክላውዲያ ሺምባም ለትራምፕ በሰጡት ምላሽ በ3 ዓመታት ድርቅ ምክንያት በተፈጠረው የውሃ እጥረት ሳቢያ ውሃው ሳይተላለፍ ቀርቷል ብለዋል። የሜክሲኮ ውጭ ጉዳይ ሚኒስትር ሜክሲኮ ስምምነቱን ግዴታ ለመፈጸም ቁርጠኛ መሆኗን ገልጸው እጥረቱን ለመግታት በርካታ እርምጃዎች ለመውሰድ ከአሜሪካ ጋር መስማማታቸውን ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስትር ሜክሲኮ ከአሜሪካ 6ቱ የሪዮ ግራንዴ ተፋሰሶች የምታገኘውን የውሃ መጠን ትጨምራለች ብለዋል። በዚህም በቴክሳስ የሚገኘው አሜሪካውያን ገበሬዎችና ነዋሪዎች ይጠቀማሉ ተብሏል። የሩሲያ ዩክሬን ሰላም ማረጋገጥ አሜሪካ በምትፈልገው ፍጥነት ሊከናወን እንደማይችል ሩሲያ ገለጸች። ነገር ግን ጦርነቱ ውስብስብ በመሆኑ የሰላም ጥረቱ የዶናልድ ትራምፕ አስተዳደር በሚፈልገው ፍጥነት ይሰምራል የሚል እምነት እንደሌላት ነው ሞስኮ የገለጸችው። ፕሬዝዳንት ፑቲን ጦርነቱን ለማስቆም ከዩክሬን ጋር በቀጥታ ለመነጋገር ዝግጁ መሆናቸውን ገልጸዋል ያሉት ቃል አቀባዩ፣ ሆኖም ከኪየቭ በኩል የተሰጠው ምላሽ አለመኖሩን ጋዜጠኞች ተናግረዋል። ፔስኮቭ አክሎም አሜሪካ የሰላም ሂደቱን በፍጥነት እንዲቋጭ ፍላጎት እንዳላት እንገነዘባለን፣ ነገር ግን የጦርነቱ መንስኤ እጅግ የተወሳሰበ በመሆኑ በአንድ ጀንበር መቋጨት አዳጋች ነው ማለታቸው ሮይተርስ ዘግቧል። ኡጋንዳ ስታርሊንክ ልታስገባ ነው። የዓለማችን ቁጥር 1 ሀብታም የሆነው ኤለን መስክ ንብረት የሆነው ስታርሊንክ ተወካዮቹን ዛሬ ወደ ኡጋንዳ ልኳል። ፕሬዝዳንት ዩዌሪ ሙሴቪኒ እነዚህን ተወካዮች ካነጋገሩ በኋላ ፍሬያማ ውይይት ማድረጋቸውን ገልጸዋል። በስፔስ ኤክስ ስር የተመሰረተውን ስታርሊንክ የኢንተርኔት አገልግሎት ሰጪ ከቅርብ ጊዜ ወዲህ በአፍሪካ ውስጥ ተደራሽነቱን እያሰፋ ሲሆን በአሁኑ ወቅትም በአስራዎቹ የሚቆጠሩ የአፍሪካ ሀገራት ውስጥ ለመግባት ችሏል። በዚህ ወር ብቻ በሶማሊያና ሌሴቶ ፍቃድ ማግኘቱም ይታወቃል። ፕሬዝዳንት ሙሴቪኒ ዛሬ ከስታርሊንክ ተወካዮች ጋር ከተወያዩ በኋላ በኤክስ ገጻቸው ላይ የኢንተርኔት አገልግሎት ለማቅረብ በማይቻልባቸው ገጠራማ የኡጋንዳ አካባቢዎች ላይ
በዝቅተኛ ዋጋ ጥራት ያለው አገልግሎት ለመስጠት ያላቸውን ቁርጠኝነት አድንቀዋል። ስለዚህም ወደ ሀገራችን መጥተው እንዲሰሩ ፈልጋለሁ ብለዋል። በኡጋንዳ የኢንተርኔት ዋጋ ውድ መሆኑን በርካታ ተጠቃሚዎች ሲያማርሩ መቆየታቸው ሮይተርስ ዘግቧል። የቀድሞ የመድፈኛው ኮከብ ቲዬሪ ዳንኤል ኦንሪ ነገሮች አላለቁም ሲል ተናገረ። አሁንም የሁለተኛው ዙር ጨዋታ አለ። ምን እንደሚሆን አይታወቅም። ለእኔ ፒኤስጂ በሰፊ የጎል ልዩነት ማሸነፍ የሚችልበት አጋጣሚ ነበር። ያ ግን አልሆነም። በጨዋታ በጣም የተሻሉ ነበሩ። ብዙ ነገሮች ለአርሰናል መቀየር አለባቸው። ምክንያቱም አሁንም በዚህ ውድድር ውስጥ ነን። ምንም ነገር ሊከሰት ይችላል። ይሄ ሻምፒየንስ ሊግ ነው ሲል ተናግሯል። ትራውሬ ልክ እንደ ጋዳፊና ሳንካራ ዛሬ ማለዳ በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ ዋና ከተማ ኡጋዱጉ በሚገኘው አብዮት አደባባይ ተገኝተው ለፕሬዝዳንት ካፒቴን ኢብራሂም ትራውሬ የአብሮነት ሰልፍ አድርገዋል። በጋምቢያ፣ ኬንያ፣ ኒውዮርክ፣ ካናዳ፣ ፓሪስ እና ሌሎችም ትራውሬን ለመደገፍ ተመሳሳይ ሰልፎች እየተደረጉ ነው። ከሁለት ሳምንት በፊት ዩናይትድ ስቴትስ ፕሬዝዳንት ካፒቴን ኢብራሂም ትራውሬ በቡርኪና ፋሶ ወርቅ ራሳቸውና አገዛዛቸውን ለመጥቀም ተጠቅመውበታል ብለው ከሷቸዋል። ከዚህ ጊዜ ጀምሮ በሚሊዮኖች የሚቆጠሩ አፍሪካውያን በአገር ውስጥም ሆነ በውጭ የሚገኙ ለካፒቴን ኢብራሂም ትራውሬ ድጋፋቸውን በኦንላይን እየገለጹ ነው። ለጋዳፊ፣ ሳንካራ እና ሉሙምባ ሞት ሚና ለተጫወቱ ምዕራባውያን ጠንካራ መልእክት እያስተላለፉ ነው። ካፒቴን ኢብራሂም ትራውሬ ላይ ይህም መፈጸም አይቻልም ብለዋል። ህንድ በካሽሚር ግዛት ጥቃት መፈጸሟ የማይቀር ነው። የፓኪስታን ኢንፎርሜሽን ሚኒስትር አታውላ ታሪር ኢስላማባድ ስለ ጥቃቱ ታማኝ የደህንነት መረጃ አላት ሲሉ ተናግረዋል። ታራር አይቀርም ላሉት ጥቃት ሀገራቸው ፓኪስታን ወሳኝ ምላሽ ሰጣለች በማለት አስጠንቅቀዋል። የህንዱ ጠቅላይ ሚኒስትር ናሪንድራ ሞዲ ከከፍተኛ ወታደራዊ አዛዦች ጋር አስቸኳይ ስብሰባ ካደረጉ በኋላ ሙሉ የዘመቻ ነጻነት ሰጥተዋል በማለት ወንጅለዋቸዋል።